ጤና ይስጥልና የተወደዳችሁ የአፍሮ ሚዲያ ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸው መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ዋና ዋናዎችን በቅድሚያ ቲክቶከር ፕሬዚደንት ማሜን ጨምሮ 3 ቲክቶከሮች ታሰሩ። ዝርዝሩ ይዘናል። ቲክቶከር ጆን ዳንኤል በመጨረሻም ዛሬ ከእስር ቤት ተለቀቀ። ልጄ ያጠፋው ነገር የለም፣ መንግስት አጣርቶ ይለቀዋል ብዬ አምናለሁ ብለዋል የአዶናይ እናት። እነዚህና ሌሎች መረጃዎች ይዘናል። አብራችሁን ቆዩ። የአዲስ አበባ ፖሊስ በማህበራዊ ሚዲያ አማራጮች ላይ የሀገርና ባህል ወግ የሚሽሩ እንዲሁም አስነዋሪ ተግባራት ሲፈጽሙ የተገኙ ተጠርጣሪዎችን በቁጥጥር ስር ማዋሉን አስታወቀ። ፖሊስ በተለይ በቲክቶክ የማህበራዊ ትስስር ገጽ ላይ ሲንቀሳቀሱ በነበሩ ግለሰቦች ላይ ባደረገው ክትትል የሚከተሉትን ተጠርጣሪዎች ተይዘዋል። ተጠርጣሪ 1 እና 2 ጎይኮርከቱ ወይዋልና ኮልሌ ጊቦ አያና የተባሉ ግለሰቦች ያልተገባና ከባህል ያፈነገጠ ተግባር ሲፈጽሙ በዛሬው ዕለት በለሚ ኩላ ክፍለ ከተማ ወረዳ 9 ፍሊንትስቶን ሆምስ ተብሎ ከሚጠራው አካባቢ በቁጥጥር ስር ውሏል። ተጠርጣሪ 3 በቲክቶክ ስሙ ፕሬዚዳንት ማሚ በመባል የሚታወቀው ወይም በስሙ ተጠሪው ባህሩዲን ሙሷማ ጽያፍና ከባህል ሊወጡ መልእክቶች ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ወይ ደግሞ ቦሌ ሚካኤል ጃፈር መስጂድ አካባቢ በቁጥጥር ስር ውሏል። በአሁኑ ሰዓት በተጠርጣሪዎች ላይ የፖሊስ ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። ፖሊስ ዛሬ ካሰራጨው መረጃ ላይ እንደተመለከትነው የማህበራዊ ሚዲያ አውታሮች ትውልድን ለማነጽ ከመጠቀም ይልቅ ከሀገራችን ባህልና ወግ ስነ ምግባር የወጡ አላስፈላጊ ድርጊቶችን በሚፈጽሙ አካላት ላይ የሚወሰደው ህጋዊ እርምጃ ተጠናክሮ ይቀጥላል ብለዋል። ከኢትዮጵያ አየር መንገድ ጋር ተያይዞ ከሌሎች ቲክቶከሮች ጋር ተከሶ የነበረ ጆን ዳንኤል 1 ዓመት ከ4 ወር እንደተፈረደበት የሚታወቅ ሆኖ ሌሎች ቲክቶከሮች ባለፈው ሳምንት ሲፈቱ እሱ ግን በእስር ቆይቷል። ይህ የሆነበት ምክንያት የአመክሮ ጊዜውን የተፈረደበት ጊዜውን ስላልጨረሰ መሆኑን ገልጸን ነበር። በዚህ መሰረት የጆን ዳንኤል የመፍቻ ጊዜ በሚቀጥለው ሳምንት የነበረ ቢሆንም ተከሳሹ ባቀረበው የአመክሮ አቤቱታ በትላንትናው ዕለት ፍርድ ቤቱ እንዲፈታ ማዘዣ ሰጥቶ ነበር። በዚህ መሰረት ዛሬ ከእስር ቤት መውጣቱን ሰምተናል። በማህበራዊ ሚዲያ በተለይም በቲክቶክ በበጎ አድራጎት ስራዎቹ እና በማህበራዊ ሂሶቹ የሚታወቀው ወጣቱ አዶናይ በፌዴራል ፖሊስ ቁጥጥር ስር መዋልን ተከትሎ እናቱ የመጀመሪያውን አስተያየት ሰጡ። ትናንት በአዲስ አበባ 22 አካባቢ ከሚገኘው መኖሪያ ቤቱ በፖሊስ የተወሰደውን ልጃቸው በተመለከተ ለቢቢሲ ትግርኛ ክፍል አስተያየታቸውን የሰጡት የአዶናይ እናት ልጃቸው ምንም አይነት ወንጀል እንዳልፈጸመ ያላቸው ጽኑ እምነት ገልጸዋል። እናቱ በንግግራቸው ልጅ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ በማለት የህግ የበላይነት እንደሚከበርና ልጃቸው ነፃ እንደሚወጣ ተስፋ አድርገዋል። አያይዞም ስለ ልጃቸው ስብዕና ሲናገሩ የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታ ልጅ ነው ሲሉ የገለጹት እናትየው አዶናይ ለወገኖቹና ለቤተሰቡ ያለውን ቅንነት መስክሯል። አዶናይ በተለያዩ ወቅቶች ከአቅም በታች የሆኑ ወገኖችን በመርዳት ጎዳና የወጡትን በመጠየቅና በማህበራዊ ችግሮች በሚዳስሱ ቪዲዮዎች በቲክቶክ ተጠቃሚዎች ዘንድ ተወዳጅነት ያተረፈ ወጣት ነው። ምንጮች እንደሚሉት ከዚህ ቀደም በውጭ ሀገር የነበረውን ህይወት በመተው ሀገር ውስጥ ገብቶ የተለያዩ የበጎ አድራጎትና የማህበራዊ ንቅናቄ ስራዎችን ሲሰራ ቆይቷል። ወጣቱ ትላንት በአዲስ አበባ 22 ድንበራ ሆቴል አካባቢ በሚገኘው ደማ ሆፕ ሪል ስቴት መኖሪያ ቤት እያለ በፌዴራል ፖሊስ አባላት ተወስዶ የታሰረ ሲሆን እስካሁን በምን ጉዳይ እንደተጠረጠረ ፖሊስ በይፋ ያለው ነገር የለም። ቤተሰቦቹና ተከታዮቹ ጉዳዩ እየተጠባበቁ ነው።